ወይ ዘንድሮ ልጅ እንድትሆኚ በልክሽ ሰራተኛ ሆነሽ ኪችን ለኪችን ተርመጣመጫለሽ። ኧረ አክስቴ ቀስ በይ እንዳይሰሙሽ እንዴ! አንቺ ሀብቷን ወረሽ ብዬ በልክሽ ኪችኗን ወርሳሽ ቁጭ አልሽልኝ። እቺ ሰላም እኮ ናት አክስቴ። ስራ ላግዛት ብዬ በመጣ ለእኔ ትታልኝ ሄደች። እንደው አንቺ ምን ጉድ ነሽ? ቆይ ምን ሆነሽ ነው እንደዚህ መፋሪው? እንዴት አልፈራም አክስቴ። ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትይኝም ነበር። ለእሷ አታስቢ። በቅርቡ ከስር ነቅለን ነው ምንጥላት። ወይ ጉድ! እንዲህ በቀላሉ የምትነቀል አይነት ሴት አይደለችም። አንቺ ደግሞ ፍርሃትሽ አይጣል ነው። ሀናን ተያት። ሰላም ራሱ አንድ ስህተት ካገኘችብኝ በቁሜ ነው ቆዳዬን የምትገፋው። ግን በትላንትናው ጉዳይ ተቀየምኩሽ መስሎሽ ነው አይደል? ትላንት ምን አድርጌሽ ነበር? ረስተሽው ነው? እኔ ምንም አላስታውስም። ከረሳሽውማ እየቀለድሽ ነበር ማለት ነው። እስኪ አስታውሽኝና እየቀለድኩ ነበር ወይም አልነበረ የሚለውን አስታውሳለሁ። ከኔና ከሀና ማንን ትመርጫለሽ ስልሽ ሀናን ያልሽኝን ነዋ። እሱ ነው እንዴ? አዎ አስታወሽ። እየቀለድሽ ነበር አይደል? ኧረ እኔ እየቀለድኩ አይደለም። ምን? የምርሽን ነው ሰላምዬ? አዎ የምሬን ነው። ሀናን ለረጅም ጊዜ ነው የማውቃት። ከአንቺ ይልቅ እሷ ትቀርበኛለች። ግን እኮ ደግሞ እኔ እህትሽ ነኝ። መወለድ ቋንቋ ነው ይላል ምናሴ። ይሄ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው። እውነትሽን ነው ሰላም? አዎ ሀና አንቺ ከመጣሽን በፊት ይሁን በኋላ ለእኔ እህቴ ናት። በደም ጉዳይ ከሆነ ደግሞ ከአንቺ ጋር በደም ከተሳሰርነውን በላይ በእኔ ደም ውስጥ እየተዘዋወረ ያለው እሷ ደም ነው። ቆይ ግን አንዴ ደም ሰጠች ብላችሁ ለምንድን ነው እንደዚህ ያቀበጣችኋት? ቢገባሽ እያቀበጥናት ሳይሆን የሚገባትን ክብር እየሰጠናት ነው። ቢሆንም ለሰራተኛ እንደዚህ መንገብገብ ተገቢ አይመስለኝም። ሀና ሰራተኛ ብቻ አይደለች። ከዚህም በፊት ነግሬሻለሁ። ሀናን በደንብ ስታውቂያት ትጸጸቻለሽ ብለሽኝማ ነበር። ግን ከጊዜ ወደ ጊዜ እየታየኝ ያለው የእሷ መልካምነት ሳይሆን የዚህን ቤት ሀብት ለማውረስ የምታደርገውን ጥረት ነው። ሀና ገንዘብ የምትወድ ልጅ አይደለች። ገንዘብ ብትወድ ደግሞ ውበቷ በቂ ነበር። ለማንኛውም ሳይሽ ስራውን የወደድሽ ይመስለኛል። በቃ እንጂ ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። እውነት ለመናገር ወይዘሮ ባዩሽ ጨጓራችን ለጣለት ጨርሰው ነው በእውነቱ ማለት ነው። እና እዚህ ጋር መታ እየተቆጣችት ነበረ ድንብርብሯ ሲወጣ። እኔ እዚህ ቤት ገብተሽ ሀብት ውረሽ አልኩሽ እንጂ ኩሽና ገብተሽ ኩሽና ውረሽ ብዬሻለሁ እንዴ ተጨመላለቂ ብዬሻለሁ ምናምን እያለች ትጮህባታለች። ወይዘሪት እርግብም ይቺ ሰላም እኮ ናት አክስቴ ላግዝሽ ብዬ ስገባ እሷ ስራውን ወደሻል መሰል ብላ እየተመነቃቀረችብኝ ትታኝ ወጣች። አክስቴ በጣም እየፈራሁኝ ነው፣ ሰላም ጥምድ አድርጋ ይዛኛለች ምናምን ትላታለች። ታያት እሷ እድሜዋ ስለሄደ ሳታገባ ምን ሳትል በሱ እየተበሳጨች ነው ምናምን ትላታለች። እናም በጣም በቃ ኮንፊደንስ በቃ ምርመራም ቢካሄድ ኮንፊደንስ እንዳላት ምንም ነገር እንደማይፈጠር ነው። ያው በእርግጥ ሜዲካሉ ቢወሰድ እንትን ነው የሚወሰድ ዶክተሮችን ገንዘብ ከፍዬ ያስወግዱ እንትን እለዋለሁ ብላ ነው አስቀይረዋለሁ ብላ ነው ማለት ነው። እና እንደዛ ተማምና ይመስለኛል ብቻ ሳይሆን እንደዛ የተማመነችው እና በጣም ተማምናለች። ቤትም መታ እንትን እያለች ነበረ። እዚህ ጋር እንደምታዩት አርፈሽ ሳትደናበሪ በስነ ስርዓት ስራሽን ስሪ። እኔ ወጥ እንድትቀቀይ አይደለም፣ ሳትደናበሪ ገንዘብ ሰብስቢ፣ ገንዘብ እንድትሰበስቢ እንጂ ያለበለዛ በየቤቱ እየዞርሽ ወጥ ስትቀቀይ ትኖሪያለሽ ምናምን ብላ እንደምታዩት በጣም ተቆጥታታለች። ዲኤንኤን በሚደረገው ደግሞ ወይዘሮ ሜላት ከብተናት አልተስማማችም ማለት ነው። እናንተ ናችሁ ምን እንዳደረገቻችሁ ይቺ ልጅ ምናምን እያለች ተጮህበታለች። ምናሴ እማዬ እንደዚህ አትበይ፣ ግን ይቅርታ ትናንት እንደዛ ካስከፋዎች ግን እንደዛ አትበይ፣ ምክንያቱም ሀናም እውነት ሊኖራት ይችላል፣ ስለዚህ ልናዳምጣት ልንሰማት ይገባል እያለ ይመክራታል። እያለ አሁን ይቅርታ ልጠይቀኝ ነው የመጣህ ወይስ ደግሞ ስለ ሀና ልትከራከር ነው የመጣው ስትለው፣ አይ እንደዛ አይደለም እማዬ፣ ግን ሀናንም ልናዳምጣት ይገባል እያለ እናቱን እንትን እያላት ነው ያለው ማለት ነው። ሀና የቀረችው አትቀርም ነበረ፣ ቢሆንማ አትቀርም ነበረ ምናምን እያለች አትቀርም ነበረ፣ ግን ፈርታለች።
ውሸት ስለሆነ ዲኤንኤ እንዳይወጣባት እንደገና ለመሸሽ ለዛ ነው የቀረችው ትላለች። እና ሀናንም መታ በጣም ተቆጥታት በጣም ስድብ አድርጓት አርፈሽ ትሰሪ ከሆነ ስሪ፣ አባሽን አሳክምልሻለሁ አልኩሽ። ከዛ ውጭ ግን እኔ ለምወስደው ነገር ለሚመጣብሽ ነገር ኃላፊነት አልወስድም። አባሽን አሳክመሽ በሰላም ትሄጅ ከሆነ ሂጂ ወደ ደሴ እስክትመለሽ፣ ከዚህ ውጭ ምን ፈለግሽ ምናምን ብላ እንዴት እኔ እኮ ለገንዘብ አይደለም እውነተኛ ልጅዎች ስለሆንኩኝ ነው እያለች ሀና ደግሞ ትከራከራታለች። ሀና ገንዘብ ፈልጋ እንዳልሆነ ገንዘብ እንደማትፈልግ የሰው ገንዘብ እንደማትፈልግ የተረዳቻት እንትና ብቻ ነች፣ ሰላም ብቻ ናት ማለት ነው። እና ያሳዝናል። እዚህ ጋር ደግሞ አባትየው በጣም ይቅርታ ልጄ አስከፍቼሻለሁ፣ ልጄ አለሚ እባክሽ ይቅርበኝ እኔ አስከፍቼሻለሁ እያሉ ተንበርክከው ይቅርታ እየጠየቋት ይገኛሉ ሀናን። ሀናም እንዲህ አባዬ ልጅ እንዴት አባቱን ተንበርክኮ ይቅርታ ይጠይቃል? በጣም ይቅርታ እኔ ይቅርታ ላስከፋው፣ አሁን ተነስ፣ አንተ እኮ ለኔ ያስበህ ነው፣ አንተ እኮ ለኔ ተጨንቀህ ነው፣ አንተ ምን አደረክ እያለች እንትን ትለዋለች ማለት ነው። ታጽናናዋለች። ምን ትለዋለች? አይ ልጄ ቢሆንም ደካማ አባት ነኝ፣ ልጄን ያስከፋው ደካማ አባት ነኝ፣ በጣም ይቅርታ ይቅርበኝ ይላታል። እሷ ምንም ችግር የለውም አባዬ ተነስ፣ እኔ ነኝ ይቅርታ ማለት ያለብኝ፣ የኔ መጨነቅ የኔ መከፋት አሳስቦ እኮ ነው የጠየቀኝ ትለዋለች። እና ታርቀዋል ማለት ነው። ሕክምናም አልሄድም ብሎ ነበረ። ዛሬ ስለታረቁ ሕክምናውም ሄዷል። ያው ሕክምናው ጋር ስለቆየች ነው እንደዛ ወይዘሮ ሜላት እብድ የሆነችው ማለት ነው። ሕክምናው ጋር ስለሄደች እንዴት ሕክምናውን የአባቷ ሕክምና ትናንትና ነበረ። እንዴት አውቃ ነው ዲኤንኤ ስትባል ፈርታ ነው ለማምለጥ ነው ምናምን ብዙ ነገር ብቻ አለች ማለት ነው። ያው እንግዲህ ወይዘሮ ሜላት አይኗ ታውሯል። አይኗን ተደንቡራለች በደንብ ተደርጋ ማለት ነው። እና ይሄ እውነታ እስኪወጣ ድረስ እንጃ እውነታው ራሱ እንዴት እንደሚወጣ አላውቅም። ምናልባት ያሲር ጓደኛ እውነቱን ከተናገረ ነው እንጂ ይሄ በዲኤንኤ ራሱ በጣም ብዙ ፈተና እንደሚገጥማት እና ሰላም ራሱ እንደማታምናት ከሰላምና ከምናሴ ጋር ራሱ እንደሚጣሉ ነው ወይዘሮ ባዩሽ እየዛተች እና እየፈከረች ያለችው። ከዚህ ቤት ምንቅር አድርገን እናስወጣታለን እያለች ከእርግብ ጋር እየተመካከረች ነው ያለችው ማለት ነው። እስኪ ዲኤንኤ ላይ የምናየው ይሆናል። በእርግጥ ዲኤንኤ ላይ በፍጹም ሊታወቅ አይችልም፣ ምክንያቱም ይቀየራል። ጓደኛው እንግዲህ የሆነ ቀን ጓደኛው ብቻ እውነቱን ካወጣ ነው ፎቶ ሰጥቻለሁ እንዲህ አድርጌያለሁ ምናምን ብሎ እሱ ምንድነው ይሄ ከየት አመጣኸው ብሎ ገንዘቡን ካስጨነቀው ነው የሚያስጨንቀው ይመስለኛል። ምናሴ ከየት ነው ያመጣኸው ማለት አሲር ከየት ነው ያመጣኸው ገንዘቡን ብሎ ጓደኛውን ሲያስጨንቀው እንዲህ አድርጌያለሁ ሊል ይችላል። ያው በቀደም ጓደኛው አባትየውን በጣም ይቅርታ ፋዘርዬ በጣም ይቅርታ በቃ ዝም ብሎ ይቅርታ ያድርጉልኝ ብሏል። እና ለምን እንደዛ እንዳልክና ለምን ደግሞ ገንዘቡ ከየት እንዳመጣኸው ምናምን ብሎ የሚያስጨንቀው ይመስለኛል። ያን ይመስለኛል እውነቱ የሚወጣው። ያው እዚህ ጋር እንደምታዩት ፋዘርዬ ታክመዋል። አሁን ከህመማቸው እያገገሙ ነው። ያው ያና ጭንቀት ያና ሀሳብ እንዳለ ሆኖ እያስጨነቃቸው እንዳለ ሆኖ ነገር ግን ያው ደህና ናቸው አሁን ማለት ነው። ከምናቸውም እያገገሙ ነው ከበሽታቸውም። እስኪ አብረን የምናየው ይሆናል። እስከዛው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን ውድ ቤተሰቦቻችን።